ተማሪ ሆናችሁ ጎን ለጎን ቢዝነስ መስራት የምትፈልጉ ተማሪ ሆናችሁ ትንሽም ሆነ አነሰም በዛም ገቢ ማግኘት የምትፈልጉ ተማሪዎች ካላችሁ በየትኛውም የትምህርት ደረጃ ዩኒቨርሲቲ ተማሪ ሆኑ ኮሌጅ ሆኑ ሃይ ስኩል ፕሪፓራቶሪ በየትኛውም የትምህርት ደረጃ ላይ ሆናችሁ የራሳችሁን ጎን ለጎን ገንዘብ ማግኘት የምትፈልጉ ካላችሁ ይሄ ቪዲዮ ለእናንተ ነው። የትም እንዳትሄዱ። ምክንያቱም በአሁን ጊዜ ተማሪ ብቻ መሆን እጅግ በጣም ይከብዳል። ቤተሰቦቻችንን ማገዝ አለብን፣ የኮፒ አለብን፣ የትራንስፖርት አለብን፣ ብቻ ብዙ ነገሮች አሉብን እና ከዛም አልፎ ደግሞ ትምህርታችንን ከጨረስን በኋላ ስራም ቢሆን የራሳችንን ችሎታም ብቻ ትምህርት ስናቆም አዲስ እንዳይሆንብን ሁሉም ነገር ስራም ማለሙም አዲስ እንዳይሆንብን ሁሉንም ነገር አንድ ላይ አጣምረን መሄድ የምትፈልጉ ልጆች ለእናንተ ዛሬ ጥሩ ምክርና መንገድ አሳያችኋለሁ ማለት ነው። አንደኛ ስራ ከመጀመራችሁ በፊት ማወቅ ያለባችሁን ነገሮች እናወራለን። ከዛ ውጪ ደግሞ ምን አይነት ስራዎች ብትሰሩ ጥሩ ነው የሚለውንም ነገር አያይዤ እነግራችኋለሁ ማለት ነው። ዛሬ አጠር ያለ ቪዲዮ ነው የምሰራላችሁ። የትም እንዳትሄዱ። ልክ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ ደግሞ ከወደዳችሁት አስተያየታችሁን ጻፉልኝ። ካልወደዳችሁትም እንዲስተካከል የምትፈልጉት ነገርም ካለ እዛው ላይ አስቀምጡልኝ። መልካም ጊዜ። እሺ እንግዲህ መግቢያ ላይ እንደነገርኳችሁ ዛሬ የምንነጋገረው ተማሪ ሆናችሁ በየትኛውም የትምህርት ሁኔታ ሆናችሁ ጎን ለጎን ስራ ምን አይነት ስራ ብትሰሩ አዋጭ ነው፣ ምን አይነት ስራ ብትሰሩ ገንዘብ ታገኛላችሁ የሚለውን ጥቆማ ልሰጣችሁ ነው። ግን እሱን ስራ ከመስራታችሁ በፊት ግን ማወቅ ያሉባችሁ ነገሮች አሉ። ለምሳሌ ስራውን ስትሰሩ ትምህርታችሁን እንደማይጎዳ ማወቅ መቻል አለባችሁ። ትምህርታችሁ ምክንያቱም ቅድሚያ የምንሰጠው ትምህርታችንን ነው። ስለዚህ ትምህርታችሁን እንደማይጎዳ መጀመሪያ ማወቅ ማረጋገጥ አለባችሁ። ሁለተኛ ጊዜን በአግባቡ የምትጠቀሙ ሰዎች መሆን አለባችሁ። ምክንያቱም ለትምህርቱ ጊዜ እየሰጣችሁ ለስራው እንዳትጎዱት። ደግሞ ስራው ላይ ብቻ ዘንብላችሁ የትምህርት ለጥናት መስጠት ያለባችሁን ሰዓት እንዳታባክኑ፣ እንዳታበላሹ የጊዜ አጠቃቀማችሁንም በደንብ ማወቅ መቻል አለባችሁ። ከዛ አልፎ ደግሞ ስራ ላይም ብትሆኑ ቅድሚያ መስጠት ላለባችሁ ነገር ቅድሚያ መስጠት አለባችሁ። ተማሪ ከሆናችሁ ቅድሚያ መስጠቱት ለትምህርት ነው። ገብታችኋል? ለትምህርት ነው። ከዛ ጎን ለጎን ነው ስራ እንስራ የሚባለው። ተማሪ ሁኜ ስራ ስሰራ ከዛ ጎን ለጎን ነው። ግን በዋነኝነት ተማሪ ነኝ። ስለዚህ ቅድሚያ የምንሰጠውን ነገር መለየት ማወቅ አለብን። ሁለተኛ ደግሞ ስራ ስትጀምሩ መስራት ያለባችሁ ስራ ምንድነው? ከችሎታችሁ ከፍላጎታችሁ ጋር የሚሄድ ከችሎታችሁ ከፍላጎታችሁ ጋር የሚሄድ ከሆነ ቀጣይነት ይኖራል፣ ዘላቂነት ይኖራል። ተመርቃችሁ ቤት ቁጭ ስትሉም ትምህርትም ስታቆሙ ምንም ስትሉ በፍላጎታችሁ በችሎታችሁ በምርጫችሁ ስለሆነ ታስቀጥሉታላችሁ ማለት ነው። ገብታችኋል? ታስቀጥሉታላችሁ። ስለዚህ በፍላጎታችሁ በችሎታችሁም ላይ ተመስርታችሁ መስራት ይኖርባችኋል ማለት ነው። ከዛ ውጭ ደግሞ ትምህርቱን እየተማራችሁ ስራውን እየሰራችሁ ለራሳችሁ ጊዜ መስጠት መርሳት የለባችሁም። እረፍት ማድረግ ግዴታ ነው። አይደለም ጎን ለጎን ስራ እየሰራችሁ ጥናት እያጠናችሁ ራሱ እረፍት ማድረግ እንዳለባችሁ ቀደም ባሉ ቪዲዮዎች ተነጋግረናል። ስለዚህ እረፍት ማድረግ አለባችሁ። ከዛ ደግሞ በየትኛውም ሁኔታ ውስጥ ብትሆኑ ተስፋ ለመቁረጥ ስራ ጀምራችሁ ባይሳካላችሁም ሰው ባይጠራችሁም እየሞከራችሁ ምንም ባታገኙም ተስፋ እንዳትቆርጡ። ምክንያቱም ምንም ነገር ሲጀመር ቻሌንጅ አለው። ትላልቅ የራሳቸውን ቢዝነስ የመሰረቱትን ሰዎች ብትጠይቋቸው መጀመሪያ ላይ በጣም ትንሽ ነው ጅማሬያቸው። ስለዚህ ተስፋ ሳትቆርጡ ከትምህርታችሁ ጎን ለጎን ያንን እናንተ ችሎታለኝ የምትሉትን ጀምረዋለሁ የምትሉትን ፍላጎታችሁን መሞከራችሁን መቀጠል አለባችሁ። ከዛ ውጭ ደግሞ በዛ ሙያ ያሉትን ሰዎች ማማከር ብቻ አይደለም፣ ደግሞ የተለያዩ ዩቲዩብ ቪዲዮዎችን ማየት፣ የተለያዩ ኢንተርኔት ላይ የተሰሩ ልጆችን ማየት። ገብታችኋል? እናንተ በመረጣችሁ ስራ ላይ ከእናንተ ቀድሞ ያንን ስራ የሚሰራ ሰው እንዴት ውጤታማ እንደሆነ ከነሱ ጋር አብራችሁ መመካከር ነው ማለት ነው። እና ከተማሪ ጋር የሚሄድ ስራ ብዬ ስላችሁ ምን አይነት ስራ መሰላችሁ? በፈለጋችሁበት ሰዓት መስራት የምትችሉት፣ በማንኛውም ሰዓት ላይ መስራት የምትችሉት ተለዋዋጭ የሆነ ገብታችኋል? አሁን ቅጥር ብትገቡ 2 ሰዓት ገብታችሁ 8 ሰዓት ግማሽ ቀን ብታገኙ፣ የከሰዓት ብታገኙ ደግሞ ከ8 ሰዓት እስከ ማታ 4 ሰዓትም ሊሆን ይችላል። ቋሚ ሰዓት አለው። መቀየር መለወጥ አትችሉም። ግን ለምሳሌ እኔ ኮሌጅ ተማሪ በሆን ኮሌጅ ጧት ሊኖረን ይችላል፣ ከሰዓት ሊኖረን ይችላል። ይቅርታ፣ ጧት ሊኖረን ይችላል፣ ከሰዓት ሊኖረን ይችላል። በማንኛውም ሰዓት ነው። በቃ የኮሌጅ ትምህርት ተለዋዋጭ ነው። እናንተም ስራችሁ ተለዋዋጭ መሆን መቻል አለበት። የሆነ ስራ እየሰራው ነው፣ ኑሮ ከብዶኛል፣ የሆነ ገቢ ማግኘት አለብኝ ብላችሁ ቋሚ ስራ ብትገቡ
አይሆንም ማለት ነው። ስለዚህ ተለዋዋጭ ስራዎች ለምሳሌ እንደ ፎቶ ኤዲቲንግ ስልካችሁ ላይ ነው የምትሰሩት። የትኛውን ቦታ ላይ ተንቀሳቅሳችሁ መስራት ትችላላችሁ። በፈለጋችሁ ሰዓት ኤዲት ማድረግ ትችላላችሁ። ለምሳሌ እኔ እዚህ ዩቲዩብ ላይ ሳሳይ ተምብኔል የሚሰሩልኝ ልጆች ነበሩ። ቤታቸው ቁጭ ብለው በፈለጉበት ሰዓት ተምብኔላችን አቀናብረው ብቻ መላክ፣ አነሰም በዛም ገቢ ያገኙበታል። ከብዙ ሰው ሲሰሩ ደግሞ በጣም ትርፍ ያገኙበታል። ስለዚህ ትምህርት ሲማሩ ለምንም ነገር አይቸግራቸውም። ከዛ ውጭ ደግሞ ቲክቶክ መክፈት ለምንም ነገር አልረፈደም። አንዳንድ ጊዜ እንደረፈደ የምታስቧላችሁ፣ እንደማይሆን የምታስቧላችሁ። ስለዚህ ቲክቶክ መክፈት ትችላላችሁ። ቲክቶክ መስራት ትችላላችሁ። ቲክቶክ ላይ መገንባት ምንድነው የምላችሁ? ፎሎወር አንድም ይሁን ሁለትም ይሁን ምንም ይሁን ፎሎወር መገንባት። ከዛም አልፎ ደግሞ ቲክቶከር መሆን። ተረዳችሁኛ? ቲክቶከር መሆን፣ ጌመር መሆን። ጌም መጫወት ትችላላችሁ። እዛ ላይ ቁጭ ብላችሁ ጌም መጫወት ትችላላችሁ። ጌም ተጫውታችሁ 5,000 10,000 ብርም ቀላል አይደለም። ስለዚህ እናንተ በደንብ ጠንክራችሁ ቲክቶከር መሆን ትችላላችሁ። ከዛም አልፎ ዩቲዩብ በጣም የሚበላበት ስራ ነው። በደንብ አድርጋችሁ እዛ ተማሪ ያላችሁ በሚመቻችሁ ሰዓት አመቻችታችሁ ቪዲዮ ፖስት አድርጉ፣ ቪዲዮ ልቀቁ። ነገም ይሁን ከነገ ወዲያ ያ ነገር ሞልቶ ትምህርታችሁን ልክ ስትጨርሱ ወዴት ልግባ፣ ምን ልስራ፣ ቤት ልቀመጥ ብላችሁ ጭንቀት ላይ አትሉም። ያንን ነገር አላችሁ፣ በደንብ የማስረዳት ችሎታ አላችሁ፣ በደንብ አድርጋችሁ መተንተን ትችላላችሁ። ስለዚህ ዩቲዩብ ከፍታችሁ መስራት ትችላላችሁ። ዩቲዩበር መሆን ይችላል። ከዛ ውጭ አስጠኝ መሆን ትችላላችሁ። እውቀት ካላችሁ ከእናንተ በታች ያላቸውን አስጠኞች መሆን ትችላላችሁ። ከዛም አልፎ እውቀት ካላችሁ ኮርስ መሸጥ ትችላላችሁ። ገብታችሁ የተለያዩ የስልጠና ኮርሶች እንደሚሰጡ ታውቃላችሁ። ስለዚህ ለሰዎች ኮርስ ስልጠና መስጠት ትችላላችሁ ማለት ነው። ስለዚህ በአጠቃላይ ይሄ እንደ ምሳሌ ነው የነገርኳችሁ። ሰዓት ተለዋዋጭ ሆነ በማንኛውም ሰዓት ልትሰሩት የምትችሉት ለምሳሌ ቲክቶክ ላይ አውጥታችሁ የሆነ እቃ ማስተዋወቅ፣ ከዛ ከትምህርት ቤት መልስ ሰው ሲያዛችሁ ሰዓት ቀጥራችሁ ዲሊቨር ማድረግ ትችላላችሁ። ለነዛ ሰዎች ማድረስ ትችላላችሁ። ስለዚህ በአጠቃላይ አንደኛ ስራ ፈጣሪ ሆኑ። ትምህርት ላይ ብቻ በቃ ከዛ ወጥቶ ደግሞ ቅጥርን መጠበቅ በአሁን ሰዓት እጅግ በጣም የማያዋጣ ሀሳብ ነው። ገብታችኋል? የማያዋጣ ሀሳብ ነው። ስለዚህ በደንብ አድርጋችሁ ስራ ፈጣሪነትን መለማመድ፣ ተማሪ ስትሆኑ ደግሞ ጎን ለጎን ምን አይነት ቢዝነስ ልስራ ብላችሁ ችሎታችሁን ያማከለ ነገር መስራት መቻል አለባችሁ። ይሄንን ስታደርጉ ደግሞ ቅድም እንደተነጋገርነው ጊዜያችሁን ቆጥባችሁ ትምህርታችሁን በማይጋፋ መልኩ መሆን መቻል አለበት። እንግዲህ ዛሬ ለእናንተ ያቀረብኩት ይሄንን ይመስል ነበረ። በቀጣይ ደግሞ በሰፊው እንገናኛለን። ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ